ሰላም እንዴት ናችሁ? እንግዲህ ስለ ኤስሪ ኤጀንሲ በጣም ብዙዎቻችሁ በተደጋጋሚ ጥያቄ እየጠየቃችሁኝ ነው። እኔም በጣም ብዙ ቪዲዮዎችን ሰርቼላችኋለሁኝ እና ያው ትላንትና የደረሰኝ መልእክት አዋሳ ያለው እየለቀቁ እንደሆነ እና እባካችሁ አዋሳ ያላችሁ በእነሱ ፕሮሰስ የጀመራችሁ ሰዎች ሄዳችሁ ቼክ አድርጉ ብዬ ነበረ። እኔ የቢሮ እየቀየሩ ሳይሆን እኔ እንደሚመስለኝ ዘግተው ነው የሚሆነው እና ያው ትላንትና ለቅ ያለው ቪዲዮውን ያው የምታዩ ሰዎች አዋሳ ያላችሁ በእነሱ ፕሮሰስ ጀምራችሁ አሁንም ሄዳችሁ እዛ ኦፊሳቸው እስቲ ቼክ አድርጉ ማለት ነው። ሌላው ደግሞ እንግዲህ ይኸው እዚህ ጋር ደግሞ የደረሰኝ መልእክት ሌላው ምንድነው ባህር ዳር ያለውን ቢሮ ዘግተው ሄደዋል የሚል ነው። እናም እንግዲህ ባህር ዳር ደግሞ ያላችሁ በኤስሪ ፕሮሰስ የጀመራችሁ ሰዎች እንግዲህ እስቲ ሄዳችሁ ቼክ አድርጉ እና ያው ማድረግ የሚገባችሁን ነገር ደግሞ አድርጉ እላለሁኝ ማለት ነው። እንግዲህ አይ ዶንት ኖ የት እንደገቡ ምን እንደሆነ የሚታወቅ ነገር የለም። እንግዲህ ወይም አዲስ አበባ መታችሁ ያው እስቲ ወይ ፈልጓቸው የአዲስ አበባው ምናልባት ካልተዘጋ ማለት ነው። እስካሁን ስለ አዲስ አበባው ኦፊስ የደረሰኝ መረጃ የለም። ማስታወቂያ አንዳንድ ነገሮች ያው ስቲል እየሰሩ ይለቃሉ። ቱሪንግ ኮንፈረንስ በኢትዮጵያ ውስጥ በሶስት ቅርንጫፍ ማለትም በአዲስ አበባ፣ በባህር ዳር፣ በሐዋሳ እየሰራ መሆኑ ይታወቃል። ይህም ደግሞ ስራ ቪዛ ለዚያውም በአውስትራሊያ፣ በካናዳ፣ ጀርመንን ጨምሮ አጠቃላይ 9 ሀገራት ላይ እየሰራ ይገኛል። እኛን ለማግኘት ባዮ ላይ ባለ ስልክ ይደውሉልን። እና እንግዲህ ያው ለዛሬ ያለኝ መልእክት ይሄ ነው ማለት ነው። እንግዲህ በእነሱ ደግሞ እንጀምራለን ምናምን ብላችሁ ለምታስቡ ሰዎች ይኸው እንግዲህ ሌቦች ናቸው፣ ዘግተው እየጠፉ ነው። የራሳችሁን ጥንቃቄ አድርጉ። ምንም አይነት ነገር ሄዳችሁ እነሱ ጋር ፕሮሰስ እንዳትጀምሩ እላለሁኝ። በተረፈ ሁላችሁም በያላችሁበት ሰላም ዋሉልኝ። ቻው ባይ ባይ።